ይሄ ደግሞ የህፃናት መጫወቻ ቦታ ነው። ያው እዚህ ደግሞ ድምፁ እንደ ታችኛው አይደለም። ታች ብዙ ድምፅ አይሰማም። እዚህ ደግሞ በጣም ብዙ ድምፅ አለ። ብዙ ሰው አለ። ብዙ የተለያዩ ምግቦች አሉ። ኬኤፍሲ አለ፣ ፓፒስ አለ፣ ቲካት አለ፣ ብዙ አለ። ብዙ ምግብ፣ ብዙ ካፌ አለ፣ ጣፋጭ አለ፣ ፖፕኮርን ትክክል ኩኪሶች አሉ ምናምን ቆንጆ እንትን አለ። ያው ግርግሩና ጩኸቱ በጣም እንትን ነው። ብዙ ይጮሃሉ። ብዙ ሰው አለ እዚህ። ያው ለምግቡ ለምናምን ሾፕ አድርጎ የጨረሰ ሰው እዚህ መጥቶ ይበላል፣ ይጠጣል። ወጣቱም ትልቁም ትንሹም እዚህ ነው የሚመጣው። አሪፍ ነው። ያው በጣም ብዙ ሰው አለ። ዛሬ አርብ ነው እንግዲህ። አርብ እንደዚህ ነው። የእረፍት ቀን ነው። ሰው ይወጣል፣ ይበላል፣ ይጠጣል፣ ይገዛል፣ ምን ይላል። እኛም እዚህ ነው እንግዲህ በብዛት የምናሳልፈው። ዊኬንድ ሲሆን ስራ በማይኖር ሰዓት እንደዚህ ወጣ እንላለን። ሴቱ እንግዲህ አሁን እንደ ድሮ አይደለም፣ ይሰራል። ቦታ ምናምን እነኚህ ትንንሽ ቦታዎች ይከራዩና ይሰራሉ። ካሼር ላይ ይሰራሉ። በየካፌው ውስጡን ይሰራሉ። እንቅስቃሴ ቆንጆ ነው። ገና ደስ ይላል። ይሄ ቦታ ንጹህ ነው። ሽታው ደስ ይላል። ልብሶች አሉ፣ ወርቆች አሉ፣ ሽቶች፣ ጫማዎች፣ ብዙ ነገር ይሸጣል። አባያዎች አሉ። አባያው እንግዲህ እንደ ድሮ ጥቁር ብቻ አይደለም፣ የተለያየ አይነት ከለርም እየተደረገ ይመረታል። ህጻናት ደግሞ እዚህ አሸዋ ተደርጎላቸው ይጫወታሉ ደስ ሲሉ። ያው እዚህ ሀገር እንግዲህ አፈር ማግኘት ከባድ ስለሆነ ብዙ ቦታ አስፓልት ስለሆነ አፈር ምናምን እየተደረገላቸው ይጫወታሉ። እንደዚህ ሀገር ግን ልጅ የታደለ የለም። በጣም ለእነሱ የሚደረገው እንክብካቤ፣ የጨዋታ ቦታ፣ ልብሶቹ፣ ምግቦቹ፣ ሁሉ ነገር በቃ ውለዱ ውለዱ ነው የሚያሰኘው። እዚህ ሀገር ደስ ይላል። ለልጅ ለየት ያለ እንክብካቤ ነው ያለው። በጣም ብዙ ፕሮዳክቶች አሉ ለልጅ የሚመረቱ፣ ደስ ይላል። እዛታችን ነው ስታርባክስ አለ። ብዙ እዚህ ሀገር ያው ብዙዎቹ ወጣቶች በተለይ ካሜራ አይወዱም፣ ይሸሻሉ። ግን አሁን ስለማይከለከል እንቀርጻለን እንጂ በፊት ክልክል ነው። እዚህ ጫማዎች አሉ፣ የወንድ ልብሶች፣ ጫማዎች፣ ጅዳ መቼም በአይን ነው የሚጠገበው። ሁሉ ነገር ለአይናችን ሙሉ ነው፣ ደስ ይላል። ብዛት የወንድ ልብሶች ናቸው ያሉት። ለነገሩ ቲሸርቶቹ፣ ጃኬቶቹ ለሴትም ይሆናሉ። አሪፍ ናቸው፣ ቆንጆ ናቸው። እኔ በተለይ የወንድ ጃኬት ደስ ይለኛል። ኤቲኤም አለ፣ ገንዘብ መሳብ ካስፈለገ ከዚሁ ይሳባል። እዚህ ደግሞ ኦፊስ ሁሉ አለ።
እዚህ ወንድ ልብሶች ናቸው። ሬድ ታግ ሬድ ታግ የጥንቱ የጠዋቱ የረጅም ጊዜ እንትን ነው። ሬድ ታግ ብዙ የህፃናት ልብስ አለ፣ የወጣቶች አለ ምናምን፣ ግን ኳሊቲው ያን ያህል አይደለም። እዚህም ደግሞ ያው ለህፃናት መጫወቻ እንዴት አድርገው እንደሚያጫውታቸው ደስ ይላል። እየከፈሉ ይገባሉ፣ ይጫወታሉ። በየመጫወቻው እንትን ቦክስ አለ የተለያየ፣ እሱ ውስጥ እየገቡ ይጫወታሉ። እዚህ ደግሞ ይህም የህፃናት መጫወቻ የጊፍት እቃዎች ናቸው። አሪፍ እቃዎች አሉ። ይሄ ደግሞ ፋርማሲ ነው። ፋርማሲ አልናህዲ ምርጥ ፋርማሲ ነው በመላው ሳውዲ። هذا اللي كان عند البارك اللي احتفلت فيه أنا. اوكي كوفي ماركت. ሽታው እዚህ ጋር ደስ ሲል በቃ የሆነ ብሉን የሚል ሽታ ነው ያለ። እዚህ ደግሞ ደስ የሚለው በየቦታው እንግዲህ መጸዳጃ ቦታዎች አሉ። የሴት አለ፣ የወንድ አለ። ንጹህ ነው፣ ምርጥ ነው። ገብቶ ጨራርሶ መውጣት ይቻላል። ዶት እዚስ ይሄም ደግሞ ለህፃናት ነው። አሸዋ አለ፣ ምን አለ። እዚህ ገብቶ ብቻ ህፃናትን ቁጭ አድርገው ማጫወት ይቻላል። ናይስ። ያው እንግዲህ ህፃናት ለሁሉ ነገር ፎር ኪድስ ኤቭሪቲንግ፣ ልብሱ፣ ምግቡ፣ መጫወቻ ቦታው ምናምን ቅድሚያ ለህፃናት